ሰበር መጥቷል። አድማጮቻችን አርሰናል አንድ ተጫዋች ኦልሞስት ለማስፈረም ተቃርቧል። ቀደም የማንቸስተር ዩናይትድን ብሬኪንግ ኒውስ ይዘን መጣን። አሁን ደግሞ አርሰናል ተጫዋች ለማስፈረም ጫፍ ላይ መድረሱ ይፋ ሆኗል። ይገምቱ እንዴ አድማጮች? አረ ያቁታል አርማዎች አውቀውታል። እሺ ኮሜንት መስጫው ላይ የሚያየው ነው። ልክ ናችሁ አድማጮች፣ ልክ ናችሁ። አርሰናል ኢዝሪ ኮንሳን ለማስፈረም ተቃርቧል። ኦልሞስት ልክ እንደ ባሌባ አይነት ማለት ነው ሆኗል። እንዴት ነው ዝውውሩ ሶፊ? አርሰናል ከኢዝሪ ኮንሳን ጀምር። አሁን ከብሬኪንግ ሲመጣ ከብሬኪንጎቹ ጋር አለቀው እንቀጥላለን። ከዛ ቀጥለን ወደ ኬናን ሊዝ እንገባለን። ኢዝሪ ኮንሳ ባለፈው ግርሜ ስናነሳ ነበር። ከአርሰናል ጋር ተያይዘው ብዙ የተከላካይ መስመር ተጫዋቾች ሲነሱ ነበረ። ኢዝሪ ኮንሳ አንዱ ነው። ክርስቲያን ሮሜሮ ሲነሳ ነበረ። ሌላ ከአንድ ከስፔንም ከሪያል ሶሲዳድ ይመስለኛል ከአትሌቲኮ ማድሪዱ ፑቢል በርካቶች በርካታ ተጫዋቾች ሲያያዙ ነበረ። ኢዝሪ ኮንሳን ምንና ግርምሾት ታስታውስ ከሆነ ስናወራ ያንተን አላስታውስም፣ ግን እኔ ኮንሳ ለአርሰናል ካሉት አማራጮች ኮንሳ የተሻለው ነው። ቨርሳታይል ነው። ቨርሳታይል ነው። ለምን የአርሰናል ቀኝ መስመር አትተማመንበት፣ በቤን ዋይት እና በጁሪያን ቲምበር አትተማመንባቸው። ምክንያቱም ጉዳት ስለሚያስጉዳቸው የብቃት ጉዳይ ሳይሆን የጉዳት ጉዳይ። ኤግዛክትሊ እንደዚህ አይነት ነገር ቢገጥም ኢዝሪ ኮንሳን ቀኝ ላይ አምጥተህ ታጫውታለህ። አሁን ደግሞ ለወራት ያህል ለረጅም ጊዜ ስለተጎዳ ሳሊባ ለሱ ፕሮፐር ምትክ ይሆናል። በኋላ ላይም ሳሊባ ከመጣ በኋላ ብዙ ስራ አይፈታም፣ ቦታ ታገኝለታለህ። ቀኙ ላይ መጫወት ይችላል። ቤን ዋይት ቢጎዳብህ፣ ጁሪያን ቲምበር ቢደክምብህ ምናምን ልትጠቀምበት የምትችል ተጫዋች ከመሆኑ ጋር ተያይዞ ማለት ነው። ትልቁ ጥያቄ የነበረ የዋጋው ጉዳይ ነው። ዋጋው አስቶን ቪላ 60 ሚሊዮን ፓውንድ አካባቢ ነው ለተጫዋች ዝውውር ሲጠይቅ የነበረው 60 ሚሊዮን ፓውንድ አካባቢ። እንግዲህ አሁን ባለው ሂደት በዛ ነው የሚያልቀው ወይስ አስቶን ቪላዎች ቀንሰው ነው የሚኖሩትን እንመለከታለን። ግን በግራ መውሰድ ነው በቀኝ ዋጋው ጋር በተያዘ 28 ዓመቱ ነው። በነገራችን ላይ 28 ዓመቱ ነው። በአስቶን ቪላ የቀረው ኮንትራት 2 ዓመት ይመስለኛል ካልተሳሳትኩኝ፣ 2 ዓመት ወይ 1 ዓመት ነው። እና አስቶን ቪላም ተጫዋቹን ለመሸጥ የፈለገው አንደኛ ከእድሜው አንጻር፣ ሁለተኛ ደግሞ ከቀረው ኮንትራት አንጻር፣ ሶስተኛ ደግሞ በቀደም በነበረን ፕሮግራም እንደገለጽንላችሁ ዓርብ ዕለት ይመስለኛል ወይ ዓርብ ዕለት ይመስለኛል ነው በነበረን ፕሮግራም እንደገለጽ ነው ኮንሳ ለአስቶን ቪላ ጥያቄውን ተቀበሉልኝ ብሏቸዋል። አንድ ስቴፕ አድጓል የኮንሳ ጉዳይ ብለን መረጃ ሰጥተን ነበር ለአድማጮቻችን እንደምታስታውሱ ባለፈው አንስተነው ነበር። ዓርብ ዕለት ይመስለኛል ወይ ዓርብ ዕለት ወይ ሐሙስ ላይ እነዚህ ነገሮች ሲደራረቡ አንደኛ የዚህ ኮንሳ ኮንትራቱ ሊጠናቀቅ መቀረቡ፣ ሁለተኛ 28 ዓመት መሆኑ፣ ሶስተኛ በዚህ ሰዓት ካልሸጥከው የሚገዛ ክለብ የለም። ቀጣይ ዓመት 29 ዓመት 30 ዓመት ሲሆነው ወይ ቫልዩ ይቀንስባለው በዚህ። ሶስተኛ ተጫዋች ደግሞ ልቀቁኛል። ተጫዋች ደግሞ ካለ ፍላጎቱ ማጫወት አይችልም። ስለዚህ ይህንን ተጫዋች የማምጣት ሂደት አርሰናል ውስጥ በከፍተኛ ሁኔታ ከማደጉም ባለፈ ዝውውር የመፈጸም እድሉ ሰፊ እንደሆነ በተጋጋሚ ሲገለጽ ቆይቷል። ዛሬ እንግዲህ ያ ፍሬ ያፈራ ይመስላል። አርሰናል በኢዝሪ ኮንሳ ዝውውር ላይ በደንብ ተቃርቧል። አብዛኞቹን ነገሮች እያገባደደ ይገኛል።